የስለላ ጥበብና የጦርነት ውሎ እጅግ የተቆራኙ ናቸው። የሩሲያና የእስራኤል የስለላ ጥበብን ጨምሮ ዓለም በስለላው መስክ የደረሰችበት ደረጃ ከፍ ብሏል። ከዚህ የስለላ ዘውግ መካከል የውስጥ አርበኝነት አንዱና እጅግ አስቸጋሪው መስክ ነው። ለመሆኑ የውስጥ አርበኝነት ወይም የጓዳ አይጥ ምንድን ነው? በአብይ አህመድ የስልጣን ዘመን ላይ የጓዳ አይጦን ያስቸገረውስ ማን ነው? ጌታቸው አሰፋ የተባለውን የህወሓቶች የደህንነት ሊቅ ፍዝ አደንግዝ አሰርተው ያሞኙት የትኞቹ የቤት አይጦች ናቸው? በዛሬው የትረካ ገጻችን እንመለከተዋለን። የጊዜ ትረካ የዛሬ ዘውጉን ስለላ ማዕከል ያደረገ ሲሆን ያዘጋጁት ደግሞ አሳፍ ኃይሉ ናቸው። ስለ ከፍተኛ የውስጥ አርበኞች። ጸሐፊ አሳፍ ኃይሉ። በስለላው ዓለም በጣም አስደሳችም አደገኛም የሆነ አንድ ስራ አለ፣ የውስጥ አርበኝነት ስራ። ይህ ስራ አደገኛ የሚሆነው በጠላት አፍንጫ ስር ተጠግቶ የሚሰራ ስራ ስለሆነ ነው። አስደሳችነቱ ደግሞ መጨረሻው ወይም ምንነቱ የማይታወቅ የወንጀል ክትትል ድርሰት የውስጥ አርበኛው ማንነትና ስራ በጠላትም በወዳጅም ዘንድ ፍጹም ሊገመት ያለመቻሉ ነው። ለአንድ አገር ሰራዊትና መሪዎች ትልቁ ጠላታቸው በሩቅም በቅርብም ያለው ቁርጡ የታወቀው ጠላት አይደለም፣ ጉያቸው ውስጥ የተወሸቀው የውስጥ አርበኛ ነው። ለዚህ ነው በእንግሊዘኛው ሞል እያሉ የሚጠሩት። በአማርኛ አቻ ትርጉሙ የጓዳ አይጥ። የጓዳ አይጥ ስላንተ ሁሉን ነገር ያያል፣ ያውቃል። እናም እጅግ ጥልቁ ጠላት የራስህ የጓዳ አይጥ ነው። ስለሆነም ታላላቆቹ ሀያላን አገሮች ራሳቸው ከጠላት ሀገር ጋር በሚያደርጉት ፍልሚያ በከፍተኛ ጥረት፣ ጥንቃቄና ወጪ በስውር የሚያፈላልጉት በጠላታቸው ዘንድ ከፍተኛ ቦታ ላይ ያለ ሰው መረጃ እንዲያቀብላቸው ለመመልመል ነው። አንድ ከፍተኛ የመንግስት ስልጣን ላይ ያለ የውስጥ አርበኛ ወይም አንድ ከፍተኛ የሚሊተሪ ማዕረግ ያለው የጓዳ አይጥ ማግኘት ከቻልክ ጠላት ያልቅለታል ማለት ነው። ስለዚህ የውስጥ አርበኛ በሽምቅም ሆነ በመደበኛ ውጊያ ለተሰማራ ኃይል እጅግ ወሳኝ ነው። ታዲያ አንተ አሸማቂ ኃይል ከሆንክ የውስጥ አርበኞችን የምትፈልገው ከምን አይነት ሰዎች መሃል መሆን ይኖርበታል? ይህ በስለላው ዓለም ለሺዎች ዓመታት የዳበረ ራሱን የቻለ እቅድና ስልት የሚረቀቅለት ትልቅ የስለንቦና የሸፍጥ ወይም ዲሴፕሽን ሳይንሶች በተግባር ላይ የሚውሉበት የረቀቀና እጅግ አስደሳች የአሸናፊዎች ጥበብ ሆኗል። በዚህ ዘመን አሸማቂ ኃይል ከሆንክ የውስጥ አርበኛ በፍጹም የማይጠራጠረው ሰው መሆን አለበት። ይህ ምን ማለት ነው? ለምሳሌ የአማራ ፋኖ የውስጥ አርበኞችን መምረጥ ያለበት ለአማራ ሕዝብ ተቆርቋሪነታቸውን ከሚያሳዩ ሰዎች መሃል አይደለም። በፍጹም። እንደዚህ አይነት ሰዎች በውስጥ አርበኝነት ብትመለምላቸው ውጤቱ እጅግ አደገኛ ክስረት የመሆኑ ዕድል በጣም ከፍተኛ ነው። ምክንያቱም የቤተ መንግሥት የደህንነት መስሪያ ቤት ራሱ ቀድሞውኑ አቋማቸውን ይሰልላቸዋል። የቤተሰባቸውን ሁኔታ፣ በተለያዩ ቦታዎች የሚያንጸባርቁትን አቋም፣ ከማን ጋር ዝምድናም ሆነ ጠላት ጸብ እንዳላቸው ጠንቅቆ ይከታተላቸዋል። ስለዚህ የአንድ ሚሊዮነኛዋን እንኳ ሽራፊ ድጋፍ ለራሻ ሳት ብሎት የሚገልጥ የአሜሪካ የሚሊተሪ አዛዥ እጅግ ከፍተኛ የስለላ ቀለበት ውስጥ ይገባል እና ለመልማዮቹም ዕዳው ይተርፋል። ለራሱም የሚስጥር በሮች ይዘጉበታል። የራሱና የቤተሰቡም ሕይወት አደጋ ላይ ይወድቃል። ስለዚህ የውስጥ አርበኞችን ስትመለምል ከመንግስቱ ውስጥ ፍጹም ለአንተ ይተባበራሉ ተብለው ከማይጠረጠሩ ሰዎች መሃል መሆን አለበት። በተለይ ጠላት ውስጥ አርበኞችን አስርጎ አስገብቶብኛል ብሎ የሚያስብ መንግስት ልክ የቆሰለ አውሬ ጠባይ ያሳያል። በሁሉ ነገር ትንሽ ጫፍ ካገኘ ምህረት የለውም። አራስ ነብር ግስላ ነው። ትንሽ ያንገራገረ ባለስልጣን ካገኘ ወዲያውኑ ይቀስፈዋል። ለምሳሌ በእኛ ሀገር ታዬ ደንዳ የደረሰበትን ማየት ትችላለህ። የቆሰለ መንግስት ምህረት የለውም፣ ጊዜም የለውም እና የውስጥ አርበኞችህን ከሚጠረጠሩ ሰዎች መሃል ለማግኘት መፈለግ የለብህም። በጣም የሚያስቀው ነገር በስለላው ዓለም
ይህ ነገር ስለሚታወቅ ለምሳሌ በእንግሊዝ ውስጥ የነበሩ የሶቪየት ሰላዮች ቀደም ባለው የወጣትነት ዕድሜያቸው የኮሚኒስት ክለቦችን ተቀላቅለው ከነበረ ወይም ደግሞ በጽሑፎቻቸው ኮሚኒስቶችን ደግፈው ከነበረ ወይም ራሽያዎችን የሚደግፍ ወይ አሜሪካኖችን የሚያወግዝ አቋም አሳይተው የሚያውቁ ሰዎች ከነበሩ ሁሉንም ነገሮች እንዲያቆሙና ራሽያዎችን እንዲያወግዙ ይታዘዛሉ። እንግሊዞችን እስከ አፍንጫቸው ድረስ ገብተው የኒውክለር ምስጢራቸውን፣ የውጭ ጉዳይ መስሪያ ቤታቸውን፣ የኤምአይ6 ምስጢራቸውን፣ የውጭ ጸረ ስለላ ምስጢሮቻቸውን፣ ከሲአይኤ ጋር የነበራቸውን የጋራ ስምሪቶች ሳይቀር ብርብር አድርገው ለሶቪየት አሳልፈው የሰጡ በጥቅል ስማቸው የካምብሪጅ የስለላ ቀለበት የሚባለውን የመሰረቱ 5 ዋና ሰዎች ነበሩ። 5ቱም በወጣትነታቸው የኮሙኒስት ዝንባሌ ነበራቸው። ልክ ሶቪየቶቹ በውስጥ አርበኝነት ሲመለምሏቸው የተነገራቸው ነገር በምንም ተአምር በማንኛውም ሰዓትና ሁኔታ ለኮሙኒዝም ሆነ ለራሽያ ያላቸውን ድጋፍ እንዳይገልጹ ነበር። እንዲያውም በቻሉት መጠን ጸረ ራሽያ አቋም እንዲያራምዱ ነው የታዘዙት። ራሻዎችን ከንግሥት ኤልሳቤጥ በላይ የሚጠሉ ሰዎችን እንዴት ብለው ይጠርጥሯቸው? ከነዚህ 5 ሰዎች የተያዘው አንዱ ብቻ ነው። ሌሎቹ በጊዜ ስራቸውን ሰርተው አምልጠዋል። አንዱ ጭራሽ ስለሰራው የውስጥ አርበኝነት ስራ የሚያወሳ ጸጥተኛው ጦርነት የሚል መጽሐፍ ጽፎበታል። በዚህ የተነሳ በስለላው ዓለም ውስጥ በውስጥ አርበኞችና በሰላዮች አማካኝነት የሚደረገው ፍልሚያ ሳይለንት ዋር ወይም ጸጥተኛው ጦርነት በሚል መጠሪያ ይታወቃል። ድምፅ ያለው ጦርነት በጀግኖቹ ተፋላሚዎች በሽምቅ ግንባር በአውደ ውጊያ የሚደረግ ሲሆን በውስጥ አርበኞች የሚደረገው ፍልሚያ ደግሞ ጸጥ ተብሎ ድምፅን ሳያሰሙ የሚደረግ ጦርነት ነው። ጥበቡን ያወቀበት ብቻ ድል ያደርግበታል። በውስጥ አርበኞች ምልመላ ወቅት ቀደም ሲል እንደተጠቀሰው ተመራጮቹ ባለስልጣኖችና ወታደራዊ መኮንኖች የማይጠረጠሩ መሆን አለባቸው። አለመጠርጠር ግን ብዙ ጊዜ ዝም ብሎ በጸሎት ብቻ የሚገኝ ነገር አይደለም፣ ስራን ይጠይቃል። በሽምቅ ተዋጊው ኃይል በኩልም በውስጥ አርበኛው በኩልም የተናጠልና የጋራ ስራን ይጠይቃል። ላለመጠርጠር በውስጥ አርበኛው በኩል የሸማቂዎቹንና የደጋፊዎቹን ቁጣ እስኪቀሰቅስ ድረስ አክራሪ ስድቦችን፣ ውግዘቶችንና ዛቻዎችን በሸማቂዎቹ ላይ የሚሰነዝር መሆን ይጠበቅበታል። ለምሳሌ በኢትዮጵያችን የለውጡ ዋዜማን ተመልክተህ ይሆናል። በምክትል ጠቅላይ ሚኒስትር ስልጣን ላይ ያሉት እንደ ደመቀ መኮንን ያሉ፣ በጠቅላይ ሚኒስትር ፖዚሽን እንደነ ኃይለ ማርያም ደሳለኝ ያሉ፣ በክልል አመራርነት ያሉ እንደ አገኘው ተሻገር ያሉ ወይም እንደነ ሬድዋን ከማል የመሳሰሉ ሰዎችን ተመልክቻለሁ። በመቀሌ ለግንቦት 20 ወይም ለየካቲት 11 የሰማዕታት በዓል ላይ ሄደው የታጋዮችን ሽርጥ በአንገታቸው ጠምጥመው ትምክህተኞችን እያወገዙ አሃዳውያንን እየኮነኑ የትግሉ ሰማዕታት የከፈሉትን ታላቅ ዋጋ እያወደሱ በሰማዕታት ስም እየማሉ እንባ እየተናነቃቸው ንግግር ሲያሰሙ አይታቸው ይሆናል። እነዚያ ሰዎች ማለት ማንም በምድር ላይ ያለ ሰው የማይሸውዳቸውን እነ አይተ ጌታቸው አሰፋን ሸዋሻ የሰሩ ሰዎች ናቸው። ወይ በሙስና እስከ አንገቱ የተጨማለቀውን ወደ ላኩት ሁሉ የሚላከውን የነ አዜብ መስፍን ቤተኛ ዘመድ የሆነውን ጀነራል አባዱላ ገመዳን ተመልከተው። የኦሮሞማውን የለውጥ ሰዎች ሁሉ አሰባስቦ ጅል መስሎ ህወሓቶችን ጉድ የሰራቸው ያ ሰው ነው። ወይም ለእነ ሳሞራ የኑስ የወርቅ የአንገት ሐብል እያሰራ የሚያጠልቅላቸውን እነ በረከት ስምዖንን ጠርቶ ይኸው እኛ ልጆቻችሁ ፍሬ አፍርተናል እዩልን የሰራነውን እያለ የሚሸለቅቃቸው በትግርኛ ማውራት የጀመረው መለስ ዜናዊ ለትግሉ ተጠሪ እንዲሆን ያደረገው የኢንሳ ኃላፊ የሆነው ቅቤው ነው። እንግዲህ እየተቅለሰለሰ በጠረባ የመታቸው አልሆነለትም እንጂ ወደ አቧራነት ሊቀይራቸው የቻለውን አድርጓል። በቃ በስለላው ዓለም የሚጨበጨብላቸው ትክክለኛ የውስጥ አርበኛ ምሳሌዎች ማለት እነዚህ የጠቀስናቸው ሰዎችና በወቅቱ መንግስትን የሚዘውሩት አካሎች ላይ የተጫወቱት ድራማ ማለት ነው። በአሁኑ ጊዜ ለምሳሌ የፋኖ ኃይሎች የውስጥ አርበኛ መመልመል ካለባቸው የሚመለምሉት ቀድሞ በአብን ውስጥ መዓት ነገር ሲያቦካ የነበረውን በለጠ ሞላን ወይ የሱፍ ኢብራሂምን አይደለም፣ ፊልድ ማርሻሉን ነው። ፊልድ ማርሻሉ የሆነ ደካማ ጎን ይኖረዋል፣ የሆነ ስስ ብልት ይኖረዋል፣ የሆነ የሚገኝበት ቦታና ሁኔታም አለ። እሱ ባይሆን በአማራ ላይ የፌዴራል ኃይል
እንዲገባ የፈረመውን ሰው የውስጥ አርበኛ እንዲሆን መመልመል አለብህ። ደመቀ መኮንንን ራሱን በውስጥ አርበኝነት እንዲገባ ማሳመን አለብህ። ደመሰስናቸው፣ አፈር አስጋጥናቸው የሚለውን ተመስገን ጥሩነህን ወይም አገኘው ተሻገርን ወይም በአደባባይ ጃውሳ እያለ የሚያወግዝህን ዲያቆን ዳንኤል ክብረትን ለአንተ እንዲሰራልህ ለመመልመል እንድትነሳ ነው የውስጥ አርበኝነት ሳይንሱ የሚያዝህ። ሰው የማይጠረጥረው እንዲሆን ደግሞ ከዋና አይጥ ስለ ጠላት እንቅስቃሴ ያገኘሃቸውን መረጃዎች አደባባይ ላይ መዋልም በሚያስጠረጥር መንገድ በተግባር ላይ መዋልም የለብህም። ይህ ደግሞ ካንተ ከሸማቂው የውስጥ አርበኛ እንዳይጠረጠር ለማድረግ የሚጠበቅብህ ድርጊት ነው። ለምሳሌ ሬድዋን ሁሴን የውስጥ አርበኛ ነው እንበል። ሬድዋንን ማግኘት የሚችለው አንድ ሰው ብቻ ነው። ማንነቱ የማይታወቅ፣ ሰዓቱ የማይታወቅ በሆነች አጋጣሚ ነው መረጃውን የሚቀበለው። ከሬድዋን የተገኘው መረጃ በማግስቱ በፋኖ ላይ በሆነ ስፍራ ስለሚደረግ የድሮን ጥቃት ሊሆን ይችላል። ግን ይሄ ጥቃት እቅዱ ሲወጣ ሚስጥሩን የሚያውቁት 4 ሰዎች ብቻ ከሆኑ አንዱ መረጃ የደረሰው ሰው ሬድዋን ከሆነ እና መረጃው አንተ ጋር መድረሱን መንግስት እንዲያውቅ የሚያደርግ እንቅስቃሴ ካደረግክ ሚስጥሩን የሚያውቀው ሁሉ ጥርጣሬ ላይ ይወድቃሉ። ስለዚህ በጥቃቱ ምንም ጉዳት ባይደርስብህም ቀድመህ አውቀ የተደበክና የተጠነቀቅ እንዳይመስል የቻልከውን ሁሉ ማድረግ አለብህ። ለምሳሌ አንተ ስለ ጥቃቱ መረጃ ደርሶ አምልጠህ እያለ ግን በአደባባይ የደረሰብህን ጉዳት ከፍ አድርገህ እያጋነንክ በዜና መልቀቅ ይጠበቅብሃል። መንግስትን መራገምም አለብህ። ፋሽስታዊውን ጥቃት ለመበቀል መዛትም አለብህ። በሆነ አጋጣሚ የሬድዋንን ስም የሚጠራ የአንተ አመራር አባል ካለ የሚጠራው በምስጋና አይደለም፣ አንድ ቀን ዋጋውን እንደምትሰጡት ነው መናገር ያለብህ። ደመቀ መኮንን ያንተ ሃይ ሌቭል የውስጥ አርበኛ ከሆነ ስለ እርሱ ስም ስታነሳ ሆዳሙ አማራ እያልክ ነው ስሙን መጥራት ያለብህ። አንተ ህሊና ቢስ፣ አንተ የኦሮሞማ ገረድ ትለዋለህ፣ ለአንተ የሚያገለግልህን ሰው ማለት ነው። ይህን የምታደርገው የውስጥ አርበኛህን ከጥርጣሬ ለማዳን ነው። አንዳንዴ ይህ ነገር ያንን ከፍተኛውን እርዳታ የሚያደርግልህን ሰው በህዝብ ዘንድ የአማራ ህዝብ ቀንደኛ ጠላት ተደርጎ እንዲቆጠር ያደርገው ይሆናል። አዎ ይሄ እኮ ነው የስለላው ዓለም ጀግና የሚከፍለው ትልቁ መስዋዕትነት። የውስጥ አርበኛ ሰው ጀግና ተብሎ አይጠቀስለትም። አዎ ጭራሽ ይወገዛል፣ ይሰደባል፣ ቤተሰቡም ይረገማል። ጭራሽ የዋ ሰው ካገኘውም ግንባሩን ብሎ ሊገላግለው ይችላል። የውስጥ አርበኛ ብዙ የሚቀበለው ፈተናና የሚከፍለው ታላቅ ዋጋ አለ። ምክንያቱም ለአንተ እንደሚሰራ የሚያውቁት 2 ወይም 3 ሰዎች ብቻ ስለሆኑ። የውስጥ አርበኛ ሆኖ ማገልገል ከእሳት ጋር እንደመጫወት ነው። ከጠላት ጉያ ውስጥ ሆኖ ስለሚሰራ ብዙ አደጋና ዕዳ ችሎ ነው የሚሰራው። ድንገት በሚፈነዳ ፈንጂ ጢባጢቤ እንደመጫወት ነው። ግን በጥንቃቄና በስልት ከተከናወነ ትልቅ ክፍለ ጦር፣ ትልቅ የሰማይና የምድር ሰራዊት የማይሰራውን ስራ አንድ ትልቅ ቦታ የተገኘ የውስጥ አርበኛ ብቻውን ይሰራዋል። እንግዲህ ይህ ሁሉ የምናወራው ነገር ስለ ሞል ነው፣ ወይም ትልቅ የመንግስትና ወታደራዊ ስልጣን ላይ ያሉ ሰዎችን ስለመመልመልና ስለመጠቀም በተመለከተ ነው። ሞል ደረጃ ከፍ ያላሉ ግን ለትግሉ ስኬት አስፈላጊ የሆኑ የተለያዩ መረጃዎችን የሚያገኙልህ የተለያዩ ሰዎችም ደግሞ አሉ። እነርሱም የውስጥ አርበኞች ናቸው። እነርሱም ጸጥተኛ ተፋላሚዎች ናቸው። እነሱም በተመለከተ ደግሞ አንዴ ወይም አንተ ከመለመልካቸው በኋላ መደበኛ ግንኙነቶችን ሁሉ ማቋረጥ አለብህ። በስልክ በፍጹም መረጃ አትቀበልም፣ አትሰጥም፣ አትጠይቅም። የኢንተርኔት መልእክቶችንም አትለዋወጥም። የውስጥ አርበኞች ሂዩም ኢንቴል ወይም በሰው የሚካሄዱ ኦፕሬሽኖች እጅግ ከአቅም በላይ በሆነ አስገዳጅ ምክንያት ካልሆነ በቀር በፎርማል የመገናኛ ዘዴዎች መከናወን የለባቸውም። እንደገና ደግሞ ህዝቡን ከሚመስሉ ከማንም ጋር በቀላሉ ከሚቀላቀሉ ሰዎች መሃል ነው እነዚህን ሰዎች መመልመል ያለብህ። ፖከር ፌስ መሆን አለባቸው ይላል ሳይንሱ። ፖከር ፌስ ማለት ምን አይነት ፊት ያለው ሰው ነው? የአህያዎች ፊት ማለት ነው። አንዱን አህያ ፊቱን አይተኸው ከሌላኛው አህያ አትለየውም አይደል? በቃ እንደዚያ ማለት ነው። የውስጥ አርበኛ ወታደር ከሆነ ከሌላው ወታደር ምንም የተለየ ነገር የሌለው 100 ሰዎች ቢኖሩ ከመቶዎቹ መሃል ምንም የማትለየው አይነት ሰው ሊሆን ይገባል። ስለ ውስጥ አርበኞች አንድ ሁልጊዜም አይንን ለአፍታ መንቀል የሌለብህ ነገር አለ። ለውስጥ አርበኝነት ስራ የተሰማሩ ሰዎች በጠላት ጓዳ ውስጥ የሚመላለሱ ናቸው። ለብዙ የጠላት አይን የተጋለጡ ናቸው።
ስለሆነም ከብዙ መሃል አንዱ ድንገት ስራቸውን ሊያገኝባቸው ይችላል። አግኝቶ ካስወገዳቸው ችግር የለውም። የውስጥ አርበኛ በማንኛውም ሰዓት ከተነቃበት እንደሚያዝ አውቆ ነው የሚገባበት። ከፍተኛውን ዋጋ ለመክፈል ቆርጦ ነው። በማንኛውም ሰዓት ቢያዝ ለአንተ ስላቀበላቸው ነገሮች እንጂ የሚዘከዝከው ካንተ ሰዎች የሚያገኘው ሰው አንድ ወይም ሁለት ስለሆነ ለአንተ ብዙ አደጋ የሚፈጥር አይሆንም። ለአንተ እጅግ አደገኛው ነገር ምን መሰለ? ለአንተ መረጃ የሚያቀብልህን የውስጥ አርበኛ ከነቁበት በኋላ አንተ ሳታውቀው የተሳሳተ መረጃ እንዲሰጥ ካሳመኑት ነው። ወደ ደብል ኤጀንትነት ይቀይሩትና የተለያዩ የማታለያ መረጃዎችን እንዲያቀብል ያደርጉታል። በተለይም እንዲህ አይነት የዲሴፕሽን ኦፕሬሽኖችን ጠላት በአንተ ላይ እንዳይሰራብህ ሁልጊዜም በውስጥ አርበኞች የሚደርሱን መረጃዎች አብላልተ መቀበል አለብህ። በሌሎች የማይታወቁ ሰዎች አይኖችን ከፍተ ማየት አለብህ። ሌላው የጠላትን የዲሴፕሽን ተግባሮች ሁል ጊዜ ነቅተ መጠበቅ አለብህ። ሸማቂ ታጋይ ከሆንክ ዘመዶችን ወይም አብሮ አደግ ጓደኛህን ወደ አንተ በፍጹም እንዲመጡ ማድረግ የለብህም። አንተ ነህ ወደ እነርሱ የምትሄደው። እጅግ ግድ ከሆነብህ ነው እሱም ሌላ ሀገር ያለ እንዲመስለው ጠላትን አዘናግተ። ምክንያቱም ጠላት ሊያጠምድ የሚጠብቅ በቅርብ ሰዎች አካባቢ ነው። ሌላው ደግሞ የሚማረኩ ወታደሮችን ወይም ጥቃት ከሚሰነዘርባቸው ጣቢያዎችና ካምፖች የምታገኛቸውን ድንገት እጅ ላይ የሚወርቁ የጠላትህን መረጃዎች በአንዴ ማመን የለብህም። የምርኮኞችን መረጃዎች ከ2-3 በኩል መርምረ ነው እንደ እውነት መቀበል ያለብህ። ምክንያቱም ለዲሴፕሽን የተጋለጡ ስለሆኑ ብዙዎች መንግስትም ሆኑ ሸማቂዎች በሁሉም ህዝባዊ ትግሎችና ጦርነቶች ራሱን የቻለ የደህንነት ወይም የጸጥታ ቡድኖች ያደራጃሉ። ከ2 ክፍለ ዘመኖች ላላነሰ ጊዜ ዕድሜ አስቆጥሮ ከነገስታቱ ዘመን ሲወርድ ሲዋረድ የመጣውና በእንግሊዞችና ራሽያዎች የሚሊተሪ ኢንተለጀንስ ሰርቪሶች ውስጥ የሚሰራበት አደረጃጀት ነው። ዛሬ በዓለም ሁሉ በብዛት ተኮርጆ የሚሰራበት ይህ የኢንተለጀንስ ስትራክቸር 12 የተለያዩ ጉዳዮችን የሚያጠና አንድ ቡድንን በማቋቋም የሚሰራ ነው። ለምሳሌ የራሽያዎችን የኬጂቢ፣ የኤምአይ5 እና 6፣ የራሽያን ጂአርዩ፣ የአሜሪካን ሲአይኤ እና ኔቫል ኢንተለጀንስ ቢሮዎች አደረጃጀት ማየት ይቻላል። በጨረፍታ የኬጂቢን ሞዴል እንመልከት። የኬጂቢ ሞዴል በሌሎቹ እንደምናገኘው 12 ዋና ክፍሎች ያሉት ነው። ግን 10ሩ በስራቸው የፈለጉትን ያህል ንዑስ መረጃ ክፍሎች አሏቸው። እሺ፣ ክፍል 1 ምን ይሰራል? ከውጭ ሀገሮች ጋር የተያያዙ ወይም ከውጭ የሚመጡ ነገሮችን በተመለከተ መረጃዎችን የሚሰበስብ ነው። ክፍል 2 የራስን የውስጥ አሰራርና አደረጃጀት በተመለከተ መረጃ የሚያጠናቅር ነው። ክፍል 3 የታጠቁ ኃይሎችንና መከላከያውን የሚመለከቱ መረጃዎችን የሚሰበስብ ነው። ክፍል 5 የሚባለው ከህዝባዊ ትግሉ በተቃራኒው የሚቆሙ አፈንጋጮችንና ሰርጎ ገቦችን የሚመለከቱ መረጃዎችን የሚሰበስብ ነው። ክፍል 4ን አልረሳሁትም፣ ኋላ ላይ እንመለስበታለን። ክፍል 7 የሚባለው የስለላና መረጃ እንቅስቃሴዎችን በተመለከተ ያሉ ነገሮችን የሚያጠና መረጃዎችን የሚሰበስብ ነው። ክፍል 8 የሚባለው የግንኙነት ነገሮችን፣ ኮሚኒኬሽኖችን፣ ሬዲዮችን፣ በውስጥ ለውስጥ የሚደረጉ ከውጭ አካሎች ጋር የሚደረጉ ግንኙነቶችን በተመለከተ መረጃ የሚያጠናቅር ነው። ክፍል 9 የትግሉን የተለያዩ ንብረቶችና ሰዎች እንዲጠብቁ የሚመደቡ የጥበቃ ጓዶችን የሚመለከቱ መረጃዎችን የሚሰበስብ ነው። ክፍል 10ስ? ክፍል 10 ቴክኒካል ዕውቀት የሚጠይቁ ኦፕሬሽኖችን በተመለከተ መረጃ የሚሰበስብ ነው። ለምሳሌ ድሮኖችን፣ ታንኮችን፣ የአውሮፕላን እንቅስቃሴዎችን፣ የኮድ መልእክቶችን፣ የተለያዩ የጦር መሳሪያዎችን፣ የተለያዩ ሳይንሳዊ ዕውቀትን የሚጠይቁ ነገሮችን በተመለከተ ባለሙያዎችን በመጠቀም እነዚያ መረጃዎች ይሰበስባሉ። ክፍል 11 የህዝባዊ ኃይሉን አጠቃላይ ኃይል በተመለከተ የሰው ኃይል መረጃዎችን የሚይዝ ነው። በህቡ ለሚንቀሳቀስ ኃይል ሁሉ ይህ ክፍል እጅግ አደገኛው መረጃን የያዘ ነው። በማንኛውም ዋጋ በጥብቅ የሚጠበቅ የመረጃ ክፍልም ነው። የመጨረሻው ክፍል ክፍል 12 በብዙዎቹ የመረጃ ቡድኖች ውስጥ በግልጽ ተለይቶ አይመለከትም። እንደየሁኔታውና እንደ ፍላጎታቸው የሚመራ ነው። የመረጃ ኃላፊው የሚፈልጋቸውን የተለያዩ ህቡ የመረጃ ነክ ስራዎችን የሚያከናውንለት ይሄ 12ኛው ክፍል ነው። ከክፍሎችም የተውጣጣ ሊሆን ይችላል። ቅድም ክፍል 4ን ዘልየው ነበር። የኬጂቢ ክፍል 4 በቀጥታ ለመረጃ ኃላፊው ተጠሪነት ያላቸው 6 ክፍሎች ያሉት ነው። እንደ መዝገብ ያዥ ሆኖ የሚያገለግል አለ።
የተለያዩ ኦፕሬሽኖችን ሰነዶች የሚይዝ አለ። የተለያዩ አስቸኳይ የመረጃ ታስኮችን ሰነዶችም የሚይዝ አለ። ከመንግስት ጋር የሚደረጉ ግንኙነቶች ካሉም እነርሱን ሰንዶ የሚይዝና የሚከታተል ክፍል አለ። የትግል መሪዎችንና አባላትን ደህንነት የሚጠብቁ ህቡዓንን መረጃ የሚይዝም አለ። የፋይናንስ ጉዳዮችን ሰንዶ የሚይዝና የሚከታተል ክፍልም አለ። ይህኛው ክፍል 4 ማለት ልክ የመረጃ ክፍል ኃላፊ ተግባሮችን የሚያግዝ አጋዥ ቡድን ነው። እንግዲህ ከሞላ ጎደል በብዙዎቹ የመረጃ ድርጅቶችና ቡድኖች ውስጥ የምናገኘው አደረጃጀት ይሄው ነው። በጣም ትንሽ ቡድን ከሆነ አንዳንዱ ክፍል በአንድ ሰው ሊወከል ይችላል። የእስራኤል የስለላ ቡድኖች ለመጀመሪያ ጊዜ የተደራጀው በ6 ሰዎች ነበር። ሰው ከሌለ ያለ አማራጭ ያለህን ሰዎች መጠቀም ነው። በመጨረሻ ያለ መረጃ ክፍል ዕድሜ ያለው ውጊያ ማካሄድ ይቻላል ወይ የሚል ጥያቄ ይነሳ ይሆናል። መልሱም አጭር ነው፣ አይቻልም። በፍጹም አይቻልም። እንኳን መንግስት ሆነ እንኳን ሰፊ ህዝባዊ መሰረት ያለ አሸማቂ ኃይል ሆነ ይቅርና አንድ ብቻህን አንድ ነጠላ ሽፍታ ብትሆን የመረጃ ስራ የሚሰጥ አንድ ሌላ ተጨማሪ ሰው ያስፈልግሃል። ለዛሬ እንግዲህ ሚሊተሪ ኢንተለጀንስ የሚባለውም ፎሪን ኢንተለጀንስ የሚባለውም ሆነ ማናቸውም ሪጅናል ወይም አገራዊ መንቀሳቀሻ ሜዳ ላይ የሚጫወት ሚስጥራዊ ቡድን የመረጃ ስራዎችን የሚሰራው በዋነኝነት ይህን የመረጃ ቡድን በማደራጀት ነው። ከጥንታዊው የሳንዙ ጀምሮ እስካሁን ጽሑፍ እያነበብክ እስካለበት ቅጽበት ድረስ ዋናው የጦርነት ድል ቁልፍ ነገር የጠላትን መረጃ ማግኘት መቻልና ጠላት ደግሞ ያንተን መረጃ ለማግኘት የሚያደርገውን ጥረት አውቀ ማክሸፍ መቻል ነው። ሮማውያንና አይሁዶች ኢየሱስን ከደቀ መዝሙሮቹ መሃል ለመለየት ተቸግረው ነበር እና ይሁዳን መለመሉ። ትክክለኛው የውስጥ አርበኛ ማለት እንደ ይሁዳ የመሰለው ነው። የጠላት የውስጥ አብሳይ ሊሆን ይችላል፣ ውታፍ ነቃይም ሊሆን ይችላል፣ አለው የሚል ፎካሪ ሊሆንም ይችላል። ወይም አንተን ካላጠፋ እንቅልፍ የማይወስደው ይሆናል። ወይ ደግሞ ፖከር ፌስ የሆነ ልብ ተብሎ ከሰው መሃል የማይለይ ከቀይ መለዮ ለባሾች አንዱ ሊሆን ይችላል። የጥበቃ ዘብ ወይም ሹፌር ይሆናል። ወይ የፀጉር አስተካካይ ይሆናል። ወይም አንድ አትክልተኛ ይሆናል። ድራማ ነው፣ ጨዋታም ነው፣ ግን እጅግ ቁልፍ ነው። ጽሑፌን ከመዝጋቴ በፊት አንድ እውነተኛ ገጠመኜ ትዝ አለኝ። አንዴ ከብዙ ዓመት በፊት ሰሜን ሸዋ ያለው በትኩሱ የሰማሁት አንድ አሳዛኝ ግን አስደናቂ የጥቁር ደም ተግባር ተከስቶ ነበር። ሰውየው አባቱን ገድለው ሀገር ለቀዋል። ስማቸውን ቀይረው ተጸጽተው መንኩሰው ከሙንኩስናም አልፈው በቅስና ተሰማርተው ቀሪ ሕይወታቸውን እግዜሩን እያመሰገኑ እየኖሩ ነበር። 20 ዓመት ያልፈዋል። ያኔ ደመኛቸውን ሲገሉ ሕፃን ነው ብለው አዝነው የተዉት የ3 ዓመት ሕፃን የ23 ዓመት ጎረምሳ ሆኖ ነበር። ደብረ ብርሃን ሥላሴ የወሩ ሥላሴዎች ዕለት ነው። አንድ ወጣት መጣና ጎንበስ ብሎ አባቴ አሳልሙኝ ይላቸዋል። እሺ ልጄ ብለው መስቀላቸውን አውጥተው ሊያሳልሙት ጎንበስ አሉ። በዚያው ቅጽበት ይሄ ስለነጠቁት የአባቴ ነፍስ ነው ብሎ እማዋይሽ ሆዴ በምትባለው መንታ ስለት ያላት ጩቤ አጎንብሶ ልባቸውን ወጋው። ካባቸውን እንደለበሱ ነው ክንብል ብለው የተገኙት። እንግዲህ እርሱንም ደግሞ ፖሊስና ደመኞች ይፈልጉታል። እርሱ ምን ሆኖ ሊኖር እንዳሰበ አላውቅም። ያሳዝናል። አንዳንዴ ለእግዜሩ ቢተውለትስ? እግዜሩ እኮ አለው ፍርድ። ብቻ አላውቅም። ግን የአማራው ሕዝብ ከጥንት ጀምሮ የሚኖርበት የራሱ የክብር ሕግ አለው። ደሙን ያፈሰሰውን አይረሳውም። የገባበት ገብቶ ያገኘዋል። ገሃነምም ገነትም ገብተ አታመልጠውም አማራን። ይሄ ነገር ስለላን በአማራው ዘንድ የመረጃ ሥራ እውቀት አዲስ ነገር አይደለም። ከተፈለገ ከሞሳድም የበለጠ መረጃን የማነፍነፍ የመጠበቅ ነባር ባህል ያለን ይመስለኛል። ግን የትግራዮቹ ደግሞ ይብሳል ይባላል። አላውቅም። አማራው ለእግዜሩ መተው ጀምሮ ይሆናል። ደግሞ የትግራዩንም የኦሮሞማ ኃይል ጉድ እንዳረገው አትርሳ። ሁሉም የመረጃ ሥራዎች አይታወቄ፣ ድንገተኛ፣ አሳሳች ባህሪ አላቸው። አሁን ግን የምናወራው በብዙ ሺዎችና ሚሊዮኖች ሰዎች ሕይወት ላይ የመኖርና ያለመኖር ነገር ስለሚወስን የመረጃ ሥራ ነው። ቀልድ አይደለም። በጣም ትልቅ ቁም ነገር ነው። ስለ ዘርና ስለ ባህልም አይደለም። ስለ ሳይንሳዊው የመረጃ ሥራና አደረጃጀት ነው። በዘመናት ስለተጠናና ስለታወቀ ስልት ነው። በሰማነው ላይ የቆየውን የአባቶቻችንን ባህልና ጥበብም ስንጨምር ነገራችን ሁሉ ይሆናል። የሚፈለገውም ይኸው ነው። ያለ ማስታወቂያ ንግድ በጨለማ ቆንጆ ሴትን እንደ መጣቀስ ይቆጠራል የሚባል አለ። አታይህም፣ አይዝልህም። ያለ መረጃ ለመዋጋት ማሰብም
ሳንዙ እንደሚለው የጅሎች ተግባር ላይ መሰማራት ማለት ነው። ውድቀትህ ሳይታለም የተፈታ ይሆናልና። እናማ ለራስ ስትል እወቅበት፣ የጠላትንም አካሄድ ለማወቅ ስትል እወቅበት። ለዛሬው አበቃው። ፈጣሪ ኢትዮጵያን ይባርክ። ክቡራን የጊዜ ቤተሰቦች፣ በጊዜ ጉዳይ መደራደር አናውቅምና በጊዜ እንሰነባበታለን። ቀጣይ ትረካዎች ጊዜያቸውን ጠብቀው በጊዜ ቻናል እንደሚመለሱ ቃል እየገባን በዚሁ ተሰናበትን። ጤና ይስጥልኝ።